የውርስ ጉዳይን በተመለከተ በርካታ ጊዜ የይርጋ ሀሳብን በማንሳት ነግሬያችሁ ነበር። ዛሬ ደግሞ ህፃናቶችን በተመለከተ የይርጋ ጊዜያቸው ምን ያህል ነው፣ በየትኛው ህግስ ይመራሉ የሚለውን ነገር አንድ ነጥብ ነግራችኋለሁ። ምንድነው በህገ መንግስቱም ሆነ በተለያዩ የቤተሰብ ህጋችን 18 ዓመት የሚለው በጣም ለአንድ ሰው ማቹርድ የሚሆንበት ወቅት ነው ወይ ደግሞ ጊዜ ነው ተብሎ 18 ዓመት በላይ ያሉ ልጆች በህግ መብት የሚያገኙበት ጊዜ ነው። ታዲያ አባት ወይም እናት ሲሞቱ ህፃናቶች የነበሩ ልጆች ይርጋ የሚያግዳቸው መቼ ነው የሚለውን ነገር ስንመለከት በፍትሐብሔር ህጋችን አንቀጽ 1 ላይ እንግዲህ የይርጋው ጊዜ 3 ዓመት እንደሆነ ይናገራል። ታዲያ ይሄ 3 ዓመት ወራሾች በሆኑ መካከል እንደሆነ የሚናገር በርካታ የሰበር ውሳኔዎች አሉ። ወራሾች ባልሆኑ መካከል የሚነሱ ክርክሮች ደግሞ 10 ዓመት ይርጋ እንዳላቸው በሌሎች የሰበር ውሳኔዎች እናገኛቸዋለን። ታዲያ ህፃናቶችን በተመለከተ 18 ዓመት ቀደም ብዬ እንደተናገርኩት መከሰስ የሚጀምሩበት ጊዜ ወይ ደግሞ እድሜ ስለሆነ ይርጋው መቆጠር የሚጀምረው 18 ዓመት ከሞላቸው ቀን ጀምሮ ይሆናል ማለት ነው። ስለዚህ ክርክሩ ከወራሾች ጋር ከሆነ ለምሳሌ አንድ ህፃን ልጅ የነበረ ልጅ አባቱ ሲሞት 2-3 ዓመት የነበረው ልጅ የሚከራከረው ከወንድሙ ወይም ከእህቶቹ ጋር ከሆነ 18 ዓመት ከሞላው በ3 ዓመት ጊዜ ውስጥ ክሱ ማቅረብ ይኖርበታል ማለት ነው። ነገር ግን ይህ ህፃን ልጅ 18 ዓመት ሞልቶት ክርክሩን የሚያካሂደው ከማይወርሱ ወይ ደግሞ ወራሽ ባልሆኑ ሰዎች መካከል የሚደረግ ክርክር ደግሞ ከሆነ ለምሳሌ ከእንጀራ እናት ጋር ወይ ደግሞ ከቤተሰብ ጋር ምንም ግንኙነት የሌላቸው ሰዎች የውርስ ንብረቱን ይዘውበት ከሆነ ክርክሩ የሚከናወነው ወይ ደግሞ ይርጋው የሚመጣው ከ10 ዓመት በኋላ ነው ማለት። ይሄ ደግሞ በፍትሐብሔር ህጋችን አንቀጽ 1845 መሰረት የሚዳኝ ይሆናል ማለት ነው።